እንድትጠብቀኝ እንጂ እንድትመታ አልፈቅድልህም። በቃ ማንንም ሰው እንዳትመታ። ማንን ነበር ጉማ ዋርድ ላይ ማንን ነበር የመጣው? ታኩሬ አረ አይኑ ትንሽ ቀየስ ያለ ስለሆነ ራስህን ነው የመጣው። እኔ መጣው ወደ ወዳጅዋለሁ ማርያምን መቼ ማልጣችሁ እንድሻለን በራስ ዘፈን እያስጨፈረ ነው። ቆማ ጨፍር እያሉ ነው። ግባ። ሰላም ነው ዶክተር። ይኸው ሽንት። ኦኬ መሄድ ትችላለህ። እሺ አትሂድ። ና ውጤት ደርሷል። ከምን ደረሰ? ቁጭ በል። ውጤት እንደሚያሳየው ከሆነ የሰጠኸው ሽንት የሴት ነው። ምን ማለት ነው? የራሴ ሽንት እኮ። እንደዛ ከሆነ የ3 ወር እርጉዝ ነህ። እንኳን ደስ አለህ። ከዚህ በኋላ እኛ ጋር እየመጣህ በሳምንት 2 የእርግዝና ክትትል ታደርጋለህ። እንዴ ጽዳት አይደለህ እንዴ? ምን እየሰራህ ነው? አርታሚስ ይላል። የመርሳት ችግር ቢላይክ የኔው ድስቲ ቡና ፊ አሁን አላፈላም። ለ40 የሚሆነኝን አስቤዛ አልገዛ ነው። የማን 40? የአባቴ 40 ነው። አባትሽ ከሞተ 30 ቀኑ አይደል እንዴ? አረ ነገ 40 ነው። 30 ቀኑ ነው። አባቴ የሞተበትን ቀን ለኔ ልትነግረኝ እየሞከርክ ነው? ያምሻል እንዴ? 30 ቀኑ ነው። ጓሮ የቀበርኩትን ሰው መች እንደሞተ ልትነግረኝ? የቀበርኩት? አዎ አባቴን አንተ ነህ ገላ የቀበርከው? አባትሽ አይደለም እኮ የእንጀራ አባትሽ ነው። ቢሆንስ አባቴ እኮ ነው። ከአባትም በላይ ነው ለኔ። ምን ያህል ተንከባክቦ እንዳሳደገኝና እንዴት እንደምወደው ታውቃለህ አይደል? አንተ ነፍሰ ገዳይ አውሬ ነህ አውሬ። አንቺ የመርሳት ችግርሽ ተነሳብሽ። ደግሞ ራስሽ አይደለሽ እንዴ እናትሽ ከሞተች በኋላ ቤቱ ይገባኛል ብሎ እንዳይከስሽ ብለሽ የገደልሽው? ከዛ ላይ ቀበርኩት። ቡና ላፍላ። እንዴት ነው? አማን ነው? ሰላም ነው? አንቺ መነጽር እንዴት ነው? ያምራል። አዎ ሊላ ነው የሚያምሩ። በስማ ያይን ነው እንዴ አንተ? አራው ያይን ነው እባክህ ስጠኝ። አደጋ ደርሶብህ ጤና ጣቢያ ስትገባ ተጠናቋል። ቀዶ ጥገናው፣ የሬሳ ምርመራው። ልጃችሁ ከዛሬ ጀምሮ ሁሌም በቀኝ ነው የሚውለው። ተመስገን ጌታዬ፣ ልጄን በቀኝ ያዋልክልኝ። አልተረዱኝም አባባ። ማለት የፈለኩት ግራ እግሩን ተቆርጧል። በቀኝ ነው የሚውለው። ዛት ዋን ጀዝባ ፍሬንድ 9.5 ነው። 9.3 ነው። ወይኔ ትከራካሪ 9.3 ነው። አይተሻል እንዴ? ምንድን ነው? እሺ ሂሳብ ዘጠነኛው ጥያቄ 9.5 ነው። 9.3 አይደል? 9.3 አይደል? ኢንዲያኖች ነን እንዴ? መልስ ኢንዲያኖች